ዛሬ ሐምሌ 5 2018 ጁላይ 12 2026 ነው። አቡነ ገብረ መንፈስ ቅዱስ ከ40 ቀን ጸሎት በኋላ ሐምሌ 5 የሚከበረው የጾም መፍቻ የሐዋርያው ጴጥሮስ ወጳውሎስ ሐዋርያው የሚከበርበት ቀን ነው። በጣም ደስ ይላል። እንኳን ለዚህ በዓል በሰላም አደረሳችሁ። ዛሬ ስለ በዓሉ የምለው ነገር እንኳን ባይኖር እግዚአብሔር እንግዲህ ጾም ጸሎቱ በጸሎት ላሳለፉት መልሳቸውን በሀገራችንም በዓለማችንም መልስ እንዲሰጠን እግዚአብሔርን እነሱ ጸጋና በረከት እንዲያስበን ሁልጊዜ ምኞታችን ነው። ዛሬ ቀን ከወር በኋላ ነው አክቹሊ የመጣሁት ይህን ቪዲዮ ልሰራ ያሰብኩት ቢካዝ ትንሽ ቢዚ ነበርኩ ማለት እችላለሁ። ያው እንደ ምክንያት ላቅርበው ስንፍናም ጭምር ነው። ስራ ቦታ ላይ አንድ ጓደኛዬ አንገቱን ቅብር አድርጎ ኮምፒውተር ላይ ሲያነብ አገኘሁት እና ምን እያደረክ ነው ስለው አይ በጣም ስለሆነ ያለው እና የሆነ ነገር እያነበብኩ ነው አለኝ። ምንድነው ስለው ማየት እችላለሁ ምናምን ስለው ምንም ችግር የለውም ማየት እችላለሁ ምናምን አለኝ። ሳየው መጽሐፈ ጫወታ ይላል which is መጽሐፈ ጫወታ ርዕሱ ነው እንግዲህ መጽሐፈ ጫወታ ነው የሚለው በአማርኛ ነው የተጻፈው። የታይፒንጉ ራሱ ትንሽ ለየት ያለ ነው which is good ነው። እንዴት ነው ምናምን ስለው በጣም ጥሩ ነው ቃላቶቹ ትንሽ ጠጠር ይላሉ ምናምን አለኝ። ከዛ ቤት መጣሁና ያንን ፒዲኤፍ ላይ ማንበብ ጀመርኩ ማለት ነው። እና ምን ይላል መጽሐፉ? መጽሐፈ ጫወታ ይላል። ስጋዊ ወመንፈሳዊ ነው የሚለው። የታተመው ከዘነበ ኢትዮጵያዊ ተጻፈ ይላል። መቼ? በ1857 አንደኛ እትሙ በ1924 ዓ.ም በጎህ ጽባህ ማተሚያ ቤት ሲታተም፣ ሁለተኛ እትሙ ደግሞ በ1941 ዓ.ም በተስፋ ስላሴ ማተሚያ ቤት እንደተጻፈ ይገልጻል ማለት ነው። እንግዲህ 1857 just imagine እንግዲህ today we are እንግዲህ በኢትዮጵያ አቆጣጠር ነው actually 1857 ዓመተ ምህረት ነው የሚለው 2018 ጋር ቀንሱበት። እንግዲህ አስቡት እንግዲህ በጣም ብዙ አመት ያደረገ መጽሐፍ ነው ማለት ነው። 1857 ሲቀነስ 2018 መሆኑ ነው። መጽሐፉ ኦልሞስት ወደ 161 አመት አድርጓል ማለት ነው። እንግዲህ የ161 አመት መጽሐፍ 35 ገጽ ነው ያለው። ምዕራፎቹን actually I can check it in here የመጨረሻው ምዕራፍ ስንት ነው ያለው? ኦኬ 11 ምዕራፍ ነው ያለው። 35 ፔጅ ነው ያለው። መጽሐፉ በአጠቃላይ ፍልስፍና ነው። ያ አከንሰይ እኔ ከዚህ በፊትም ብዙ ጊዜ ደጋግሜ ተናግሬያለሁ። የፈለጋችሁትን መጽሐፍ አንብቡ። ከመጽሐፍ ቅዱስ ነው የተወሰደው። ከመጽሐፍ ቅዱስ ሐሳብ የሌለበት መጽሐፍ በተአምር አታገኙ። በተአምር
እንዲያውም አንድ ጊዜ ይሄ ማርያምን የሚያደንቀው ጴንጤው ዶክተር ወዳጄን የሚባለው ሰውዬ ሲናገር ምንድነው የሰማሁት? ሼክስፒር ከጻፋቸው ከጻፋቸው ሊትሬቸሮች ነው ያለው። አክቹዋሊ ሊትሬቸር ነው ኦፍ ኮርስ መጽሐፍ የጻፈ አይመስለኝም ሰውዬው ጽፎ ከሆነ ቢሰከ ሼክስፒር ወደ 500,000 ነው 5,000 ጊዜ በላይ ከመጽሐፍ ቅዱስ በጽሁፍ ላይ አጣቅሷል ይላል። እንግዲህ ሼክስፒር ኦፍ ኮርስ የስነ ጽሁፍ አባት ልንለው የምንችል ሰው ነው። ኦፍ ኮርስ ብዙ ጸሐፊያን አሉን። ሁሉም ጸሐፊያኖች እንግዲህ ከመጽሐፍ ቅዱስ ያልጠቀሱት ነገር የለምና ሁሉ ጊዜ መጽሐፍ ቅዱስን ማንበብ ሁለት አይነት ጥቅም አለው። አንድ እንደ ኦርቶዶክስነቴ 81 መጽሐፍ ነው የምናነበው። የገጹ የዚህ ቻፕተሩ የመርዘም ይብዛም ይነስም አንዳንድ በጣም አጭር የሆኑ ታሪክ ያላቸው አሉ መጽሐፍ ቅዱሶች ላይ። አንዳንዱ በጣም ረዘም ያላለ ያም ሆነ ይህም ግን 81 መጽሐፍ እንዳነበብ ነው ይቆጠራል። ሁለት ደግሞ ሁሉም ታሪክ በዚህ ዓለም ያለው ሁሉም ነገር ሁሉም ፖለቲካዊም፣ ኢኮኖሚያውም፣ ማህበራዊም ማህበራዊ ህይወቱም ሁሉንም ነገር ቴክኖሎጂውንም ሁሉንም ነገር አጠቃሎ የያዘ ነው ማለት ነው። ሂሳቡም፣ ፊዚክሱም፣ ኬሚስትሪውም፣ ባዮሎጂውም ሁሉም ነገር የያዘ ነው ማለት ነው መጽሐፍ ቅዱስ ማለት እና ይሄ መጽሐፍ ጫወታ ስጋዊ ወመንፈሳዊ አጠቃላይ ይዘቱ ከመጽሐፍ ቅዱስን በጣም ብዙ ኦልሞስት ከ75 በላይ ፐርሰንት መጽሐፍ ቅዱስን በራሱ አይነት ዘይቤና አባባል አንዳንዶቹ ላይ ድፍረት የተጨመረባቸው ነገሮች አሉ ኦፍ ኮርስ which is እንግዲህ የጸሐፊው እንግዲህ ፍልስፍናው ምጥቀት ነው ብለን እንያዘውና ይሄ የራሱ ጉዳይ ነው። ብዙዎቹ ነገሮች ከመጽሐፍ ቅዱስ ተጠቅሰው የተጻፉ ናቸውና ከዛ በላይ ግን ምንድነው እዛ ውስጥ ብዙ ቃላቶች አሉ አማርኛ ናቸው። እንግዲህ ኮንቴክስት የአማርኛው የዛ ቃሉ ትርጉም ለማግኘት በሙሉ አረፍተ ነገሩን የግድ ማንበብና መረዳት ያስፈልጋል ማለት ነው። አሁን ለምሳሌ ድሪ ይላል። ድሪ እንግዲህ ኢትዮጵያ ውስጥ እንግዲህ ካሉት ማህበረሰቦች ውስጥ የራሳቸው ትርጉም ሰጥተው ድሪ ሊጠቀሙበት ይችላሉ። ግን እዚህ ምን ይላል? ድሪ ምንድነው? ገንዘብን ለማቆራኘት የተሰራ ሰንሰለት ነው ይላል። እንግዲህ መቃብር መልካም ጎታ ነው ብስሉና ጥሬውን ይከታልና ጎታ የሚል አለ። ቸር ሰው ለወዳጁ ጠጅ ነው ፍቅሩ ያሰክራልና ኦፍ ኮርስ ኦኬ። ሳማና አብላሊት የሚባል አለ። አብላሊት እንግዲህ ምን እንደሆነ እኔ አላውቀውም ይቅርታ። ሳማና አብላሊት ለምለም መስለው እንዲለበልቡ መናፍቃን ሲቀርቧቸው እንደዛ ናቸው ይላል። ይሄ የራሱ ከመጽሐፍ የተወሰደ ነው፣ የኔ ሐሳብ አይደለም። ክፉ ሰው ሽንቱን በሸና ጊዜ ጉንፋን ይሆናል ግብሩ ነውና እንደዛ አይነት ፍልስፍና አለው። ለንቋጣ ልጡ እንዲማልክ እንጨቱም ቀሊል እንደሆነ የሚል አለ ክፍል 2 ላይ። ኩራት ምንድነው? እንደርሱ ሆኖ የተፈጠረውን ሰው መናቅ ነው which is ኩራት አላስፈላጊነት መሆኑን ልክ እንደዚህ አይነት ነገሮች አሉት። መቃጥንና ብልህ መላእክተኛ አንድ ናቸው። እንግዲህ መቃጥን ምን እንደሆነ አላውቀውም። መቃጥን ልክ እንደዚህ አይነት ቃላቶች በጣም ብዙ በቃ ምንድናቸው አረ ነው ያ ለአማርኛ መምህሩም ቢሆንም ራሱ ግራ የሚያጋቡ አንዳንድ ቃላቶች ይኖራሉ ብዬ ገምታለሁ። እኔ እንግዲህ ይሄ ራሴ ሐሳብ ነው። መቃጥንና ብልህ መላእክተኛ አንድ ናቸው። ምን ነቢሉ ደሃ መስለው ስበው ያስፈራሉና የስስት መልክና የሴት ልብ አንድ ነው። ምን ነቢሉ ወዲያውን ይለዋወጣል። ይሄ እንግዲህ የሚያውቀው ነው የሚነገረው። ሳቅ የደስታ ሳንቃ ነው። መጽሐፍ መነጽር ነው ለሚመለከተው ሰው ከሩቅ ያሳያልና። ባለገች ባጭ ይደገድጋሉ። ቅርፍት በትሃ ትብትብ እነዚህ እንግዲህ እዚያ ያገኘኋቸው ቃሎች ናቸው። በትሃ እንግዲህ
አረኖ ምን እንደሆነ አላውቀውም። ትብትብ የሚል አለ፣ ቅርፍት የሚል አለ። ይደገድጋሉ ባጭ ዋልጎች ጠጅ በጠጡት ጊዜ አካል ሁሉ ብርሃን ይሆናል። ስካር ምሽት በመጣ ጊዜ ሁሉ ጨለማ ይሆናል። ሴት ከመሆን ወንድ መሆን ይሻላል ይላል ገጽ 11 አራተኛው ምዕራፍ ላይ ማለት ነው። እንግዲህ መጽሐፍ ቅዱስ ላይ አንድ የተጠቀሰ ነገር አለ። ክርስቶስን እንግዲህ ሊሰቅሉት የሆነ ነገር በተደረገ ጊዜ ጴጥሮስ ሰይፉን አውጥቶ የሆነ ሰውን ጆሮ ቆርጧል እና ሰይፍን ወደ ሰገባው መልሰው በሰይፍ የሆነ ትርጉም ብቻ አለው። በሰይፍ እንደዛ ከሆነ እየተገዳደልክ ይቀጥላል አይነት ነገር ነውና ወደ ሰገባው መልሰው ይለዋልና እዚህ መጽሐፍ ላይ ግን እኔ ምንድን ያገኘሁት ጴጥሮስ ጆሮውን የቆረጠው ሰውዬ ስሙ ማልኮስ ይባላል። እነዛ መጽሐፍ ቅዱስ ላይ አሁን መጽሐፍ ቅዱስ ሁለተኛ ጊዜ እያነበብኩት ነው። ሜቢ ተሳስቻ ልፌው እንዳልሆነ አላውቅም። ጆሮውን የቆረጠው ሰውዬ ማልኮስ እንደሆነ እዚህ መጽሐፍ ላይ አግኝቼዋለሁ። በሰይፍ የቆረጠው ሰውዬ ጆሮ ማልኮስ ይባላል። ሌላው በጣም ብዙ የሆነ ከበድ ያሉ ፍልስፍናዊ አባባሎች አሉት። መጽሐፉን ስለ እውነት 35 ገጽ ያለው ነው። አይ ቲንክ አንባቢ ኤኒ ሰው ቢያነበው ሪኮመንድ አድርጋለሁኝ። በብዛት ከመጽሐፍ ቅዱስ ጋር የተያዘ ታሪክ አለው። ታሪኩን ግን በፍልስፍናዊ አይነት አድርጎ ነው። ግማሹ በራሱ ሪስቴት አድርጎታል። ያ ፓራፍሬዚንግ ያደረገውም አለ። የዳዊት ቤት ግልገል አንበሳ በ3 ቀን ተነሳ። 30 ብር ለይሁዳ ደስታው ነው፣ ለክርስቶስ ግን ጭንቀቱ ሞቱ ነው፣ ለክርስቲያን ግን መልካም ገበያ ጥቅማችን ነው ይላል። ሃው እንግዲህ ይሄ ደራሲው ያውቀዋል ማለት ነው። ሌላ ደግሞ ምን ይላል? መላእክትስ ጠጅና ስጋ አይወዱም ይሆን የሚል ደግሞ አለ። በጣም 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 ብዙ ነገሩ ስታየው ግራ የሚያጋባ አይነት ፍልስፍናዊ ነገር ነው ያለው። አዳምና ሔዋንን በገነት የሰረቁት ብቻ መጽሐፉ ለሁላችሁ ሪኮመንድድ የማደርገው መጽሐፍ ነው። ቢነበብ መልካም ነው እላለሁኝ። አመሰግናለሁ።